mashkare baro mashamotu neba mashkare baro mashamotu neba nogoya jolleba nogenda nocheya mimo bimakona madobi kuchona ኢትዮጵያ የራሷ የሆነ የቀን አቆጣጠር ቀመር ያላት ታላቅ ሀገር ናት። በዚህ የቀን አቆጣጠር መሰረት አሮጌው ዓመት ሲሸኝ አዲሱን ዓመት ሁሉም ዜጎች በጋራ ይቀበሉታል። የሀገሪቱ ድምቀትና ህብር የሆኑ ብሔር ብሔረሰቦቿም የራሳቸው የሆነ የአዲስ ዓመት አቀባበል ስርዓትና ባህል አላቸው። በካፈቾ ብሔረሰብ ዘንድም ከጥንት የከፋ ነገሥታት ጊዜ ጀምሮ የዘመን መለወጫ በዓል መሽቀሮ በልዩ ትርጉምና ትኩረት ይከበራል። መሽቀሮ ከታችኛው መዋቅር ጀምሮ በተለያየ ማህበራዊ መሰረቶች ሲከበር ቆይቶ በቦንጋ የንጉስ መንደር ቦንጌ ሸምበቶ የማጠቃለያ መርሃ ግብር ይደረግለታል። መሽቀሮ ታሪካዊ አመጣጡን ባህላዊ ይዘቱንና መልካም እሴቶቹን አሟልቶ በየደረጃው ሲከበር የቆየ ሲሆን ዘንድሮ አዲስ አበባ የሚኖሩ የብሔሩ ተወላጆችና ወዳጆች በቂርቆስ ክፍለ ከተማ በሚመለከታቸው አካላት ትብብር ድጋፍና ተሳትፎ በድምቀት ተከብሯል። እኛም በዚህ ዝግጅት ላይ ማሽቃሬ ባሮ በአዲስ አበባ ምን እንደሚመስል ልናስቃኛችሁ ወደድን። አብራችሁን ቆዩ። በዓሉን በሚመለከት በዓሉ የዚህ የማሽቃሬ ባሮ መከበር ትልቅ ጥቅም አለው። አንደኛ እዚህ በጣም ብዙ የሆነ የከፋ ተወላጅ አለ። ስለ ባህሉ እንዲያውቅ ይደረጋል። ስለ ልማቱ ስለ አካባቢው ያለውን ነገር እንዲያውቅ ለማድረግም ትልቅ መድረክ ነበረ ብሎ መውሰድ ይቻላል። ማሽቃሬ ባሮ ለምን ነው የሚከበረው የሚለውን ይሄ ወጣት ላያውቅ ይችላል። ያው እዚህ አካባቢ አብዛኛው በስራ አጋጣሚ የመጣም አለ፣ በተለያየ ምክንያት ቀድሞ በልጅነቱ የወጣም ካለ ይሄንን የባህሉን ይዞ እንዲወጣ እንዲያውቅ ለማድረግ ትልቅ ጠቀሜታ አለው። በተጨማሪነት ዞኑ ማሽቃሬ ባሮን በዩኔስኮ ለማስመዝገብ እያደረገ ያለው እንቅስቃሴ አለ። ለዛ እንቅስቃሴ ትልቅ ጠቀሜታ ትልቅ ዋጋ አለው ብዬ ነው የምወስደው። ምክንያቱም ትልቅ ብዙ የሆነ ቁጥሩ ከዞኑ የማይተናነስ ህዝብ ነው እዚህ ያለው የከፋ ይሄን ህዝብ ይዘን በዩኔስኮ እንዲመዘገብ ትልቅ እንቅስቃሴ እናደርጋለን። ከፋ ትልቅ ህዝብ ነው። ስለዚህ ቢያንስ ለምንድነው ያንን ባህል በጣም ብዙ ባህሎች ያሉት ህዝብ ነውና ያንን ባህል ለምንድነው አዲስ አበባ ላይ ለህዝቡ ማስተዋወቅ ማንችለው በሚል ሐሳቤ 4 እና 5 ልጆች ታክሲ ውስጥ ያወራነው ሐሳብ ነው። የዛሬ ዓመት ታክሲ ውስጥ ያወራነው ሐሳብ ነው። ከዛ በኋላ ያ ታክሲ ውስጥ ያወራነው ሐሳብ ህይወት ዘራ። ከዛ ኮሚቴ እዛው ራሳችን ኮሚቴውን እዛው ማሰባሰብ ጀመርን። አምና ላይ በሚገርም ሁኔታ ቂርቆስ ክፍለ ከተማ በጣም በሚገርም ሁኔታ አግዞን ጁፒተር ሆቴል ላይ ትልቅ ፕሮግራም አካሄድን ማለት ነው። እንግዲህ ይሄኛው የምታዩት በደመቀ ሁኔታ የምታዩት ፕሮግራም እንግዲህ ሁለተኛ ዙር የምናደርገው ፕሮግራም ነው ማለት ነው። እንግዲህ ይሄ ፕሮግራም ከአምናው በጣም በእጅጉ የላቀና በጣም ሰፊ፣ ምክንያቱም ሙሉ ያኔ እንደ ጅማሮ ነው ያደረግነው። ይሄኛው ግን ማለት ነው ሙሉ የከፋን ባህል ሊገልጽ የሚችል ከከፋ ዞን ነው መጠጥ የሚያስመጣ ነው። ባህላዊ መጠጥ፣ ባህላዊ ምግቦችን፣ ሁሉንም ነገሮችን ከከፋ ዞን ነው ገዝተን ያመጣ ነውና በዛ ልክ ነው እንግዲህ ቅድም እንዳያችሁት ሰፊ የሆነ የከፋን ባህል ሊገልጽ የከፋ ባህላዊ ምግቦች እያንዳንዳቸው ቢያንስ ማለት ነው ከ80% በላይ አቅርበናል። ዛሬ ማለት ከ80% በላይ አቅርበናል፣ አስጎብኝተናል። ህዝቡም ደግሞ እንዲጠቀም አድርገናል። ይሄ እንግዲህ ከትልቅ ኮሚትመንት የተነሳ እንግዲህ ተሰርቶ ለዚህ ፕሮግራም የቀረበ ነገር ነው። የከፋ ብሔር ማሽቃሬ ባሮ ወይንም የቤኔ ሸዴ ባሮ አዲስ አበባ ዘንድሮ በታላቅ ድምቀት ነው የተከበረው። ሲከበር ደግሞ እኛ አዲስ አበባ ላይ ያለን ቀና ልብ ያላቸው ወጣቶች አሉ። ለቦንጋ ልማት፣ ለከፋ ልማት የኛ ባህል ማሽቃሬ ባሮ በዓለም ሳይንስ ዩኔስኮ እንዲመዘገብ በመላው ዓለም እንዲተዋወቅ ጉጉትና ፍቅሩ አለን። ስለዚህ ለዛ ምን ማድረግ አለብን ብለን ቁጭ ብለን ተወያየን። አዲስ አበባ ላይ ሌጋል በሆነ መንገድ ባህሉ በመንግስት እውቅና አግኝቶ እንዲከበር ጠይቀናል። በዛ መሰረት የዞኑ አስተዳደር የዞኑ ባህል ቱሪዝም መምሪያ ልማት ማህበሩ ደብዳቤ ጽፏል። ከዛ የአዲስ አበባ ከተማ አስተዳደር ደብዳቤውን ተቀብሎ ወደ ባህል ቱሪዝም መራ። የሚመለከተው ባህል ቱሪዝም ባህል ኪነጥበብ ቢሮ የአዲስ አበባ ነው ተቀብሎ በዚህ መልኩ በደማቅ ሁኔታ በአዲስ አበባ ሰማይ ስር በታላቅ ድምቀት እንድናከብር ምቹ ሁኔታ ለፈጠረልን የአዲስ አበባ ከተማ አስተዳደር
ከንቲባ ቢሮና አጠቃላይ ከተማ አስተዳደሩ እናመሰግናለን። እንግዲህ በእነሱም ጭምር ነው የበዓሉ ስኬታማ ሆኖ እንዲህ አሸብርቀን ማክበር የቻልነው። ከፈቾ የመኔ ሸዶ በዓል በሰላም አደረሰ። መላው ህዝባችንም እንኳን በሰላም አደረሳችሁ። አዲስ አበባም ቦንጋም ከፋም በመላ ዓለም የምትገኙ ወንድማችሁ ሩፋኤል ገሮ ገብሬ ይባላለሁ። በዛው ራሴን አስተዋውቂያለሁ። እንኳን በሰላም አደረሳችሁ ለማለት ተወዳለሁ። ብዙ ጥያቄዎች ነው ባንዴ ጠየቀኝ። ከባህሉ ጋር ተያይዞ ለቀጣይ ለማሳደግ ምን ታስባል የሚለው አሁን ብዙ የተሻሉ መልካም እድሎች ያገኘንበት እንደውም ይሄን በዓል ለየት የሚያደርጉ ብዙ ነገሮች አሉ። የንጉሠ ነገስታችን የጋኪ ሸሮ ዘውድ ዙፋን የመጣበት ይሄ በጣም ቃላት የሚገልጸው አይደለም። ትልቅ ደስታ ነው። ብዙዎች ይህን ሲመኙ ነበር ለማየት። እኔ ብዙ ስሰማ ያደግኳቸው በጣም የሚያንገበግቡ ጉዳዮች አሉ። የንጉሱ ዘውድ ተወስዶብን ዙፋኑ እንዲሆኖብን የሚል ብዙ ቁጭት እየሰማሁ ነው ያደግኩና አሁን ደግሞ እነዛ ነገሮች እግዚአብሔር ፈቅዶልን እድል የቀናቸው ታግለው እግዚአብሔር ረድቶን እጃችን ገብቷል። ይሄ በጣም የተለየ ውጤት ነው። ይህን በዓል ደግሞ የተለየ ያደርገዋል። በተለይ በዚህ አካባቢ መምጣቱ ይሄ ነው። ለቀጣይ ደግሞ ይሄን ለማሳደግ ምንድነው ማድረግ መቻል ያለብን? አዲስ አበባም ያለ አገር ቤትም ያለው ሁሉም በዓሉ ሲደርስ ብቻ ሳይሆን አስቀድሞ መሰራት ያለባቸው ስራዎች ይኖራሉ። ጥሪዎች ጠንከር ብለው የማስታወስ ስራ መሰራት አለበት። ከቦንጋም መምጣት ያለባቸው ከሀገር ቤት ከወረዳዎች መምጣት ያለባቸው ሰዎች መምጣት ይኖርባቸዋል። እግዚአብሔር ቢፈቅድ ለቀጣይ ዓመት ሚሊኒየም አዳራሽ ነው ያሰብነው። ስለዚህ ያ ብዙዎችን ወንድሞቻችንን እንጋብዝበት ነው የሚሆነው። ባህላችን እያደገ የሚሄድበት ነው። የከፋ ወጣት በዚህ በአዲስ አበባ ዙሪያ ያሉት ወጣት ሆ ብለው እንዴት ሊፈቀደልን ስለተፈቀደልን እናመሰግናለን በሚል ለምስጋና ነው የመጡት። አመጣጣቸውም አይታችሁታል። ይሄን ያክል ወጣት ስብስብ ብሎ ነገን ደግሞ የሌላንን የሚያከብር ወጣት ነው የራሱን እያከበረ እየታየ ያለው። የራሱን አባት ያላከበረ የሰውን አባት አያከብርም። የራሱን ባህል ማከብር ደግሞ የሰውንም ላያከብር ይችላል። ስለዚህ ራስን ስታከብር ነው ሰውንም የምታከብር። የራስን ስታከብር ነው ያንተንም የሰውንም የምታከብር እና ከዚህ አንጻር ባህልን ማሳየት ሳይሆን ባህልን ይዞ መሄድ ያክል ትልቅ ነገር የለምና ባህል ማለት ፍቅር ነው። ባህል ማለት አንድነት ነው። ባህል ማለት ጨዋነት ነው። የኔ ታሪክ ይሄ ነው፣ የኔ ወግ ይሄ ነው፣ የኔ ጨዋነት ይሄ ነው በሚል ይሄ ወጣት ከራሱ ፍላጎት ተነስቶ ይሄንን ማሳየቱ ትልቅ ምስጋና አለኝ። በዞኑ በሚደረጉ የትኛዎችም እንቅስቃሴዎች ይሄን ወጣት ይዘን በተለያዩ ተቋማትም በተለያዩ ቦታ በግል ስራም በመንግስት ስራም ላይ በጣም አቅም ያላቸው የትኛውም አካባቢ ቦታ ላይ ጥሩ ውጤት እያመጡ ያሉ የከፋ ተወላጆች አሉ። በጣም በሚገርም ሁኔታ እዚህ ያገኘናቸው እነዚህ ወጣቶችን ይዘን ዞኑ ለሚያደርገው የልማት እንቅስቃሴ የጋራ አድርገን በአንድነት ዞኑንም በሚደግፍ መልኩ አንድ ሆነን ለመሄድም ትልቅ ጠቀሜታ አለው ብዬ ነው የምወስደው። ከዛ በተጨማሪ በጣም በሚገርመው አምና በትንሽ ነገር የተጀመረ ነው። ዘንድሮ ግን ይሄ በዓል እንደምታየው ሁሉም ወጣት ከትንሽ እስከ አዋቂ ከሀብታም እስከ ከደሃ እስከ ሀብታም ሁሉም ያለውን ነው ያዋጣው። ምክንያቱም ማሽቃሬ ባሮ ከመንግስት በጀት የሚወጣ አይደለም፣ የፖለቲካ በዓል አይደለም፣ የሃይማኖት በዓል አይደለም። ለኛ የዘመን መለወጫችን ነው። ይሄንን በዓል የዘመን መለወጫን በዓል ሁሉም ወጣት አዋቂ ሳንል ሁሉም ከኪሱ አዋጥቶ ነው ይሄን በዓል እንደምታየው በጣም በደመቀ ሁኔታ እየተከበረ ያለው። እንደ አንድ ወጣት እንደ አንድ በጎ አድራጊ ወጣቶች እኛም እንደ አንድ ከፋ ተወላጅ እንደ አንድ ኢትዮጵያዊ አገራችን ማልማት እንዳለብን እናምናለን። ከዛም አኳያ ለሀገራችን ምን ማድረግ አለብን፣ ለኢትዮጵያ ብሎም ለከፋ ምንድነው ማድረግ የሚገባ የሚለውን ነገር በማሰብም ነው ይሄ አንድነት ሲቋቋም እንግዲህ እንደዚህ ባህል አክብረን መለያየት ብቻ ሳይሆን ቀጣይ አንደኛ እዚህ ጋር ያለው ነገር እንደ ማህበር አደራጅተን በኢትዮጵያም ደረጃ ይሁን በከፋም ደረጃ ማድረግ የሚገባን በጎ ነገሮችን ከመንግስት ጎን በመሆን ከህዝቡ ጎን በመሆን በጎ የሆኑ ነገሮችን ሁሉ ለማድረግ ዝግጁ የሆነ ወጣትና ዝግጁ የሆነ ኮሚቴ ነው ያለው ቀደም እንዳየውና ለቀጣይ ዓመት እንግዲህ በሰፊው ልንሰራ ያሰብናቸው ነገሮች አሉ። በሰፊው አንደኛ ኢኮኖሚካል ራሳችን ማደራጀት እንዳለብን አምነናል። ከዛ በኋላ ያው ቅድም እንዳልኳችሁ ልማታዊ ለሆኑ ነገሮች ከመንግስት ጎን በመሆን
በሚያስፈልገው ነገር መንግስታዊ ጥሪዎች ሁሉ አሉ በማለት በጎ ምላሽ በመስጠት እንግዲህ የሚጠበቅብን ለማድረግ ዝግጁ እንደሆነና ቀጣይ ላይ በትልቁ ከዚህ በባሰ ከአምናው ዘንድሮ በጣም ነው የሚሻለው ከአምናው ቀጥሎ ደግሞ በጣም የሚገርምና ለየት ባለ ሁኔታ ሚሊኒየም ለማክበር ነው እንግዲህ እያሰብን ያለነው ፕሮግራማችን እና ይሄ በዓል ለዓለም ለማስተዋወቅ ዘንድሮ በጣም ትልቅ ስራ ሰርተናል። ሞቢላይዜሽኑ በጣም ቆንጆ ነበረ። ትላልቅ ሰዎች በመካከላችን ላይ ተገኝተዋል። ዶክተር አሸብር ወልደ ጊዮርጊስ ተገኝቶ በዓሉን አደምቆታል። ሌሎች ወንድሞች፣ ወጣቱ፣ የአዲስ አበባ ነዋሪ አጋሮች፣ የሸካ ወንድሞቻችን ሌሎች በሙሉ ተገኝቶ በዓሉ ታላቅ ሆኗል። ምክንያቱም ይሄ አንደምታ ምንድነው? ቀጣይ በታላቅ ድምቀት እንዲከበር መሰረት ይሆናል። እንደገና ደግሞ በቦንጋ ሸንበቶ የሚከበረው ላይ ነገ ጉዞ ወደ ቦንጋ አደርጋለሁ። እዚህ ብቻ ሳይሆን ቦንጋ ምጄ ነው የማከብረው ነው። በዓሉን በተመለከተ ምናልባት ባህላዊ ታሪካዊ እሴቱን በአዲስ አበባ ላይ ማሳየት ችለናል ማለት ነው። አንደኛ ባኬ ጠምቦ አለ፣ ቦርዴ አለ፣ ዶሎ ብራንዱን ከከፋ ነው ያስመጣ ነው። ማር አለ፣ ኦርጋኒክ ማር። ከፋ የማር ምድር ነው፣ የቡና ምድር ነው፣ ተፈጥሮ ሀብት ባለቤት ነው። አረንጓዴ ልምላሜ ተምሳሌት የሆነ ህዝብ ነው። ታላቅ ህዝብ ስለሆነ ይሄንን ባህል የከፋን ባህል እዚህ አዳራሽ ላይ አሳይተናል። ማሽጋሬ ባሮ ማሻሞቱ ነባ ማሻሞቱ ነባ ማሻሞቱ ነባ ማሽጋሬ ባሮ ማሻሞቱ ነባ ማሻሞቱ ነባ ማሻሞቱ ነባ ነጎያ ጆለባ ማሻሞቱ ነባ ኖጌንዳኖቼያ ማሻሞቱ ነባ ሚሞ ቢማኮና ማሻሞቱ ነባ ማቶ ቢኩቾና ማሻሞቱ ነባ። ይህ በዓል ደግሞ እንዲሳካ ዞኑ ትልቅ ድጋፍ አድርጎልናል። በእውነት መመስገን አለበት። የዞኑ አስተዳደር መመስገን አለበት። የዞኑ ባህልና ቱሪዝም መመስገን አለበት። ከዚህ ኮሚቴ ጋራ በየዕለቱ ያለውን ነገር በየዕለቱ ኮሙኒኬት እያደረግን በጣም በሚገርም ሁኔታ በከንቲባ መስተዳደር ሁሉ እውቅና እንዲያገኝ በፌደራል ባህልና ቱሪዝም እውቅና አግኝቶ አሁን እንደምታየው ይሄን አዳራሽ እውቅና በማግኘቱ ነው ይሄን የመሰለ ትልቅ አዳራሽ ተሰጥቶን ሌሎች የመንግስት ተቋማት የፍትህ ተቋማትም ጭምር ደግፈውን ዛሬ እንደምታየው ብዙ ጥበቃዎች እየጠበቁን በጣም ባማረ በደመቀ ሁኔታ እንዲከበር ላደረገልን ለዞኑ መንግስት መጀመሪያ ለክልሉ እውቅና ስላለው ለክልሉ መንግስት ትልቅ አክብሮት አለን፣ ምስጋና አለን። በመቀጠል ለዞኑ ማስተዳደር ለዞኑ ባህልና ቱሪዝም ክብር ምስጋና አለን። በተጨማሪ እኛ ትልቅ ይሄንን በዓል በጣም በደመቀ ሁኔታ አምና 50 የማንሆን ሰዎች ነን ያከበርነው። ዘንድሮ ደግሞ በጣም ብዙ ቁጥር ያለው ነው። በሚቀጥለው አመት በተቻለ አቅም እንደ ኮሚቴም እየተነጋገርን ያለነው በሚሊኒየም አዳራሽ ለማክበር ነው ትልቅ እንቅስቃሴ ያደረግን ያለነው። ይሄንን ደግሞ ዛሬ ሚዲያ ላይ እንዲታወቅ እዚህ ያለው የከፋ ማህበረሰብ ምን ያክል ቁጥር አለው፣ ምን ያክል እንቅስቃሴ እያደረገ ነው የሚለውን እንዲታወቅ ይሄንን ሚዲያ ለላከልን ለዞኑ ከፋ ቲቪ ምስጋና ማቅረብ ፈልጋለሁ። ማመስገን እንፈልጋቸው አካላት አሉ። የከፋ ዞን አስተዳደርን በጣም ማመስገን እንፈልጋለን። የከፋ ዞን ባህል ቱሪዝምን በጣም ማመስገን እንፈልጋለን። የከፋ ዞን ኮሚኒኬሽን እናመሰግናለን። የከፋ ዞን ልማት ማህበርን በጣም እናመሰግናለን። ልክ አዲስ አበባ ላይ ያለውን የመንግስት አካላትን እንዳመሰገን ሁሉ ከፋ ላይ ይሄ በዓል እውቅና አግኝቶ በነፃነት አዲስ አበባ ከተማ ላይ እንድናደርግ እነዚህ አሁን የጠራቸው አካላት ሁሉ የራሳቸውን በጎ አስተዋጽኦ አድርጎልናል። የነሱ በጎ ፍቃድና አስተዋጽኦ ባይኖር ኖሮ ይሄንን ፕሮግራም አዲስ አበባ ላይ ማድረግ በፍጹም አይታሰብም። ስለዚህ ይሄንን ላደረጉልን በጣም እናመሰግናለን። እናንተንም ደግሞ የከፋን ህዝብ ወክላችሁ የከፋን ቲቪ ወክላችሁ መጣችሁ ይሄንን ፕሮግራም በስነ ስርዓት ቀርጻችሁ ለህዝቡ ለማድረግ ፈቃደኛ ስለሆናችሁ እጅግ በጣም አድርገን በከፋ ህዝብ ስም አዲስ አበባ በሚኖሩ በከፋ ተወላጆች ስም እጅግ አድርገን እናመሰግናለን። ገለተውን የቂርቆስ ክፍለ ከተማ አስተዳደሩ እጅግ በጣም እናመሰግናለን። አቶ ዘመን እንዲሁም የኮሚኒኬሽን ኃላፊ ዜነብ እጅግ በጣም ነው የምናመሰግናቸው። በዓላችን እንግዲህ ከፍ ብሎ እዚህ ተከብሯል። እንግዲህ ይህንን ነው የሚመስለው። ተወደዳችሁ ተመልካቾቻችን በአዲስ አበባ የተደረገው የ2018 ዓመተ ምህረት የካፈቾ ብሔር የዘመን መለወጫ በዓል ማሽቀሩ አከባበር የተከታተላችሁትን ይመስላል። በቀጣይ የብሔረሰቡ ባህል ተጠብቆና ለምቶ ለቀጣዩ ትውልድ በተገቢው መንገድ መተላለፍ እንዲችል የበኩላችንን አስተዋጽኦና በርክት የሚለው መልእክታችን ነው። ሰላም።